ሰላም ጤና ይስጥልኝ ክቡራን ዩቲዩብ ቻናል ቤተሰቦች ዛሬም እንደተለመደው በአሪፍና አስተማሪ ቪዲዮ ተገናኝተናል። ዛሬ ደግሞ የማሳያችሁ እንግዲህ አሪፍ ዌብሳይት ነው። በቀጥታ በባንክ ነው የሚከፍለን ይህ ዌብሳይት በፈለግነው ባንክ በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በአቢሲኒያ፣ በወጋገን በፈለግነው ብቻ ባንክ ይከፍለናል። በፔፓልም ሊሆን ይችላል፣ በፒዮነር በጣም ብዙ ሰዎች ትፈልጉታላችሁ። እንግዲህ በፒዮነር የሚሰሩ ስራዎች በቢትኮይን በብዙ አይነት መክፈያ መንገዶች አሉት ማለት ነው። ወሳኙ ነገር ግን ለኢትዮጵያውያን በቢትኮይን ምናምን አውጥታችሁ ሽጠን ምን ብለን ከምትሉ ወይንም በፔፓል ብላችሁ አዋሽ ባንክ ብቻ ነው አሁን ፔፓል አድ የሚያደርገውና በአዋሽ ባንክ ምናምን ከምትሉ ቀጥታ አሁን በባንክ የሚልክ ስራ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከቪዲዮ በፊት ላይክ ግድ ይላል። ኦኬ አሁን የዌብሳይቱን ሊንክ ከዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ሊንክ ስገቡ ቀጥታ ወደዚህ ነው የሚያመጣችሁ። ከዛ በኋላ ጎ ቱ ስታርት ክሊክ ዌብሳይት የምትሏን አንዴ ክሊክ እናደርጋታለን። እሷን ስንነካት ወደ ዌብሳይቱ ቀጥታ ይወስደናል ማለት ነው። ወደ ዌብሳይቱ ወስዶ ሳይን አፕ ወደ ማድረጊያው ነው የሚወስደን ማለት ነው። ከዛ ልክ እንደዚህ ያመጣልን choose your account type ይለናል ማለት ነው። ፐብሊሸር አካውንት እና አድቨርታይዘር አካውንት ነው። ይሄ አድቨርታይዘር የሚባለው ስራዎቻችሁን የዩቲዩብ ቻናላችሁን ሊሆን ይችላል፣ ዌብሳይቶቻችሁን ሊሆን ይችላል ማስተዋወቅ ለሚፈልጉ ሰዎች ነው። ለኛ ግን አሁን የሚሆነው ስራ ለመስራት ስለሆነ ወይንም ብር ለማግኘት ስለሆነ ፐብሊሸር ሳይን አፕ የምትለውን አንዴ ክሊክ እናደርጋታለን። ፐብሊሸር ሳይን አፕ የምትለዋን አንዴ ክሊክ ካደረጋችኋት በኋላ እንደምትመለከቱት እንግዲህ ፈርስት ኔም፣ ላስት ኔም፣ ዩር በርዝዴይ፣ ዩር ሆም ምናምን የሚሉ የተለያዩ ነገሮች አሉ ማለት ነው። እነሱን ትሞላላችሁ። ዩር ሲቲያችሁን አዲስ አበባ ከሆናችሁ አዲስ አበባ፣ እኔ ደሴ ስለሆንኩ ደሴ ብዬ ሞላለታለሁ ማለት ነው። እንዲሁም ደግሞ ዌር ዱ ዩ ላይቭ የሚለው የት ነው የምትኖሩት? ኤርትራ ነው አንተና አውቶማቲካሊ የተሞላው። ስለዚህ እንደዚህ ወደታች ወርደን ኢትዮጵያ የምትሏን እንመርጥለታለን ማለት ነው። ኢትዮጵያ የምትሏን ትመርጥለታለች። ዚፕ ኮድ እንግዲህ በየሀገሩ ይለያያል። ዚፕ ኮድ የሌላቸው ሀገሮች አሉ ላይክ እንደ ደሴ። አሁን ለምሳሌ ደሴ የላትም። ስለዚህ ደሴ ስለሌላት 1 2 3 4 ዜሮዎችን እሞላለታለሁ ማለት ነው። 0000 አዲስ አበባ 1000 ነው። ሌሎችም ሀገር አላችሁ። ከዛ በኋላ እዚች ጋር ይችን አንዷን ዜሮ ማጥፋት የለባችሁም። 00251 ከሚለው ቀጥላችሁ 9 ብላችሁ የራሳችሁን ቁጥር ትሞላለታላችሁ። ዩር ሞባይል ነምበር ኢንተርናሽናል ፎረም ስታርት ዊዝ 00 ይላል ማለት ነው። ይሄኛው ዩር ፎን ነምበር ነው። እንትኑ ሁለቱም ላይ እንግዲህ ፎን ነምበራችሁን 99 ብላችሁ ሞላለታላችሁ። ሳይን ኢን ኢንፎርሜሽን የሚለው ላይ ደግሞ ዩር ኢሜል አድሬስ እና ኮንፊርም ዩር ኢሜል እና ፕሌስ ኢሜል እና ኮንፊርም ኢሜል የሚሉትን አንድ ጊዜ ትሞላላችሁ ማለት ነው። ከዛ በኋላ ቹዝ ሴኩሪቲ ኩዌሽን የሚለው ቹዝ ሴኩሪቲ ኩዌሽን የምትሏን አንዴ ትነኩና የምትፈልጉትን what is your mother ማይንድ ነው የሚላል እሷ ላይ እንትን ብላችሁ እዚህ ጋር አንሰሩን ትሞሉትላታላችሁ ማለት ነው። ከዛ በኋላ ቀላል ነው። ከዛ ኢንተር ዘ ኮድ ቢሎ የምትሏን እዚህ ጋር አሁን ለምሳሌ እኔ በካፒታል ከሆነ በካፒታል ነው ሙላት ያለባችሁ። NU5WN ነው የሰጠኝ ማለት ነው። ስለዚህ እሱን ሞላለታለሁ ማለት ነው። ሶሪ 5ን አሳሳትኳት መሰለኝ እና እንደዛ አድርጌ ከሞላሁለት በኋላ ሬጂስተር የምትሏን እቺ አይ ኮንፊርም የምትሏን ከነካን በኋላ እቺ ሬጂስተር የምትሏን ነው የምንነካው። ግን አንድ መጠንቀቅ ያለባችሁ ነገር በአንድ ስልክ ወይንም በአንድ ኮምፒውተር ከአንድ በላይ አካውንት መክፈት የለባችሁም። እንዲሁም በአንድ ስልክ ከአንድ በላይ ኮምፒውተር መክፈት የለባችሁም። እንዲሁም ደግሞ ሪል አድሬሳችሁን ማስገባት አለባችሁ። ደሴ ሆናችሁ አዲስ አበባ ማስገባት የለባችሁም። እነዚህን ሁሉ ከተጠነቀቃችሁ በኋላ እንግዲህ ብራችሁ በመታወጡ ሰዓት እንዲያስቸግራችሁ ነው፣ በተለይ በባንክ በመታወጡ ሰዓት። ስለዚህ ሪል አካውንት አድሬሳችሁን ብታስገቡ ተመራጭ ነው የሚሆነው ማለት ነው። እኔ አካውንቱ ስላለኝ ሳይን ኢን ብዬ ልግባ። ኦኬ ጓደኞቼ አንዴ ሳይን ከማድረጌ በፊት ግን እዚች ጋር አንድ እንትን ብሎኛል። ሪፈራል ኮድ የረሳኋት አለች። ይቺን ሪፈራል ኮድ ካላስገባችሁ አያሳልፋችሁም። ስለዚህ እዚች ጋር ኮዷን የምታስገቡት 51209771 ብላችሁ ታስገባላችሁ። 51209771 ብላችሁ ስታስገቡ ያሳልፋችኋል ማለት ነው። you have a referral id enter this it's there ምናምን ነገር የሚል ስላለ ነው። this is the id of your referral ሚለው ላይ ማስገባት አለባችሁ ማለት ነው። ግድ ነው። ስለዚህ እሱን ካስገባችሁ በኋላ እንግዲህ ሳይን ማርክ ያላችሁ ባይ ዘ ዌይ ወደ ኢሜላችሁ ኮንፊርሜሽን ኮድ ይላክላችኋል። ያ ኮንፊርሜሽን ኮድ እስከሚላክ ድረስ መጀመሪያ የሆነ የሚቆጥረው እንትን አለ። እሱ ከቆጠረላችሁ በኋላ ኢሜላችሁን ኮንፊርም ማድረግ አለባችሁ ማለት ነው። ያንን በትዕግስት መጠበቅ አለባችሁ። ኦኬ ስለዚህ አሁን ሳይን ኢን አድርጌ ወደ አካውንታችን እንግባ።
ኦኬ አሁን የአካውንት ላይ ነው የሚገኘው እንደምትመለከቱት ባላንሲ 0.46 ነው ማለት ነው በየቀኑ 0.1 እንድትሰሩ ነው እንትን የሚላችሁ ኢንቨስት ካደረጋችሁ በደንብ ብዙ ብር መስራት ይችላልላችሁ ስለሁሉም ነገር አሳያችኋለሁ ስለሁሉም ስለ ዊዝድሮዋሉ ስለሁሉም ማለት ነው ኦኬ አሁን የራሴ አካውንት ላይ ስለሆነ የሚገኘው አሁን እኔ እንዴት እንደምንል አሳያችኋለሁ ማለት ነው የመጀመሪያው እንግዲህ ብር እንዴት እንደምታገኙ ነው ማሳያችሁ መጀመሪያ ሞባይል ቬሪፊኬሽን የምትሏን በመንካት ሞባይላችሁን ቬሪፋይ ማድረግ አለባችሁ ኢሜይላችሁን ቬሪፋይ ማድረግ አለባችሁ አለበለዚያ ብራችሁን ስታወጡ ማውጣታችሁ ማለት ነው ስለዚህ ስልካችሁን ቬሪፋይ ማድረግ ግዴታ ይላችኋል እሱ በጣም ቀላል ነው ሞባይል ቬሪፊኬሽን የምትሏን በመንካት በስልካችሁ የሚላክላችሁን ኢሜይል ባስገባችሁ ስልክ ላይ የሚላከውን ኢሜይል እዚህ ጋር እንትን ይሄ ኮድ ማስገባት ነው ማለት ነው ከዛ ስራውን ለመስራት ፔፐር ክሊክ አድስ የምትለው ላይ አንዴ እናረጋለን ማለት ነው እቺ HTML ኮድ የምትለው አፕግሬድ ስታደርጉ ነው አካውንታችሁ የሚከፈትላችሁ ስለዚህ አሁን እንዴት አፕግሬድ እንደምታደርጉ ማሳያችኋለሁ እዚሁ ላይ PPC አድስ የምትለው አንተና ኳታላችሁ 0.1 ነው በየቀኑ የሚሰጣችሁ ኦኬ ማለት አሁን 10 አድስ ነው ይፈቀደልኝ ስለዚህ 0.1 በአንዱ አድስ 0.01 ነው የሚሰጠኝ አሁን እንደምትመለከቱት የኔ ባላንስ ላይ እንደምትመለከቱት 0.46 ነው ስለዚህ አንዷን አድስ አሁን ክሊክ ላደርጋት እስኪ እንደምትመለከቱት አሁን ክሊክ እያደረግኳት ነው ከዛ በኋላ እንደዚህ ከከፈተችልኝ በኋላ ኤክስ ነክቼ መለሳለሁ ከዛ እዚህ ጋር ያለችው አሁን አፕግሬድ እያደረገልኝ ነው እዚህ ጋር ከላይ እንደምትመለከቱት ሪፍሬሽ እያደረገ ነው ትንሽ እንጠብቃለን አሁን ሪፍሬሽ አድርጎ ጨርሷል 0.47 ሆነልኝ ማለት ነው አሁንም ሌላኛዋን ክሊክ አደርጋታለሁ እንደምትመለከቱት ይሄኛው አፕግሬድ ማድረግ ሲጀምር እኛ እንትን እንላለን ማለት ነው ይቺኛቱን እንዘጋታለን አሁን ይሄኛው አፕግሬድ እያደረገልኝ ነው እንደምትመለከቱት 0.48 ዶላር ሞላልኝ ማለት ነው ስለዚህ በጣም ቀላል ነው በ5 ቀን ውስጥ ብቻ 0.5 ዶላር መስራት ይችላልላችሁ ግን እቺ በጣም ትንሽ ናት እንዴት አፕግሬድ ማድረግ እንደምትችሉ ደግሞ አሁን ላሳያችሁ እዚህ ጋር የቁልፍ ምልክቷን አፕግሬድ የምትሏን ነካታለን እሷን አንዴ ክሊክ አድርገን አፕግሬድ የምትሏን እናደርግና አሁን እኛ ያለንበት እንትን ሲልቨር ነው እና ሲልቨሩ ነፃ ነው በነፃ የሚሰጣችሁ ነው ስለዚህ ቱዴይ በየቀኑ መስራት የምትችሉት 0.1 ዶላር ነው ሊሚት አድስ ነው አድስ የተገደበ ነው እንዲሁም ደግሞ በኦንሊ 0.01 ፐር ክሊክ ነው በአንድ አድስ 0.01 ነው የሚሰጣችሁ ሊሚት ፔአውት ነው ፔአውቱም የተገደበ ነው 50 ፔአውት ሊሚት ነው በየ50 ዶላር ነው በእንትን በትንሹ ማውጣት የምትችሉት ከዛ በታች ማውጣታችሁ ማለት ነው ሊሚትድ አውቶ ፔአውት ነው በአውቶ ፔአውት ማድረግ ትችላላችሁ በሊሚት ነው እሱም ኖ HTML ኮድ በHTML ኮድ ምንም በማስራታችሁ HTML ኮድ ማለት ዌብሳይት ካላችሁ ያን HTML ኮድ ዌብሳይታችሁ ላይ በማድረግ ሰዎች ክሊክ ሲያደርጉላችሁ ክፍያ ይከፈላችኋል ማለት ነው እናንተ መስራት ሳይጠበቅባችሁ ማለት ነው እንዲሁም ደግሞ ቤዚክ ሬት ሪፈራል የሪፈራል ሬት ማግኘት ይችላልላችሁ አካውንት ሪፖርትስ ምናምን የሚሉት ነገሮች ናቸው ግን አሁንኛ በፊት በ29.95 ዶላር ይሸጥ የነበረው አፕግሬድ ማድረጊያ በአሁን በ19.95 ነው ሊሚት ኦፈር ነውና በቀን መስራት የምትችሉት የሚለው እዚህ ላይ አሁን እንግዲህ እንደምትመለከቱ በየቀኑ 5 ዶላር መስራት ይችላልላችሁ ይላል ግን አሁን በዚህኛው ለራሱ 0.1 ነው አይደለ እኔ አሁን የሆነ ቀን 0.11 ሰርችበት አቃለሁ 0.11 0.10 የሚሰራውበት ጊዜ አለ 0.9 የሚሰራውበት ጊዜ አለ በዚህኛው ግን አፕግሬድ ያደረገ ሰው አናግሮ ነበርና 1.5 እስከ 1.9 ዶላር በቀን ሰርችበታለሁ ብሎ ይሄ በጣም ሀሪፍ ነው 1.9 ዶላር በቀን ለራሱ ማለት ነው ግን ከዛም በላይ የሰጠበትም ቀን አለ ወደ 4 ዶላር የሚሰጥባችሁ ቀን አለ የሚቀንስበትም ቀን አለ 5 ምናምን ዶላር የሚሰጥባችሁ ቀን አለ ትንሽ ጨመር አድርጎ ማለት ነው ኦል አቫይላብል አድስ ነው እንትን ያሉትን አድሶች በሙሉ ማየት ትችላላችሁ በዚህ ደግሞ አፕግሬድ ካደረጋችሁ በኋላ በአንድ አድስ ይሄኛውም ከዚህኛው ጋር ተመሳሳይ ነው 0.01 ነው ሰሚት ፔአውት ዊክሊ ነው በየሳምንቱ ፔአውት ማድረግ ትችላላችሁ ማለት ነው እንትን የለውም ገደብ የለውም ማለት ነው አፕግሬድ ካርጋችሁ ነው ግን ይሄ የሚሰጣችሁ ዜሮ ኮሚሽን ፔአውት የፔአውት ኮሚሽን የለውም ነው የሚለው ኢንስታንት ፔአውት ሪሊዝ ምናምን ባለው HTML ኮድ ፉል አክሰስ ነው በቃ እንትን HTML ኮድ መጠቀም ትችላላችሁ ማለት ነው ፉል አክሰስ አላችሁ 25% ሃይ ፔይ ሪፈራል ነው ማለት ነው ያለው እና አካውንት ሪፖርት እና ኦንላይን ሰፖርት እና ምን የሚሉ ነገሮችም አሉት እና ደግሞ ሶስተኛው ወይንም ትልቁ እንትን እኔ ሪኮመንድ ማደርጋችሁ ግን አሁን እንትኑ በዚህኛው በጎልዱ ብትጠቀሙ ነው ወይንም በ19 ማለት ነው ብዙም ብር ማውጣት ያስፈልጋችሁም ይሄኛው አሪፍ ነው
ለእናንተ ማለት ነው። ግን አሁን ፕላቲኒየም የሚባለው ደግሞ ይሄኛው ፖፑላር ነው ያላችሁ እሱም ሪኮመንድ ያደርጋችኋል ዌብሳይቱ ማለት ነው። ይሄ ፕላቲኒየም የሚለው ደግሞ በጣም ብዙ ብር ነው የምታገኙ። ፕላቲኒየም ወርክ በቀን $7 ታገኙ $7.5 ታገኙበታላችሁ ይላል። ከዚህም ሊቀንስ ይችላል። እሱ ግን ሰርድ ፓርቲ አድስ ነው። ሰርድ ፓርቲ ሶስተኛ ፓርቲዎችንም አድሶችን የሚያመጣላችሁ በጣም ብዙ አድስ ነው የሚያመጣላችሁ። እንዲሁም በአንድ አድስ 0.02 ፐር ክሊክ ነው የሚሰጣችሁ ማለት ነው። በአንድ አድስ $0.02 ነው የሚሰጣችሁ። ኖ ፒአውት ሪኳየርድ ሊሚት ፒአውት ሊሚት የለውም ማለት ነው። እንዲሁም ደግሞ ኖ ፒአውት ሊሚት ያለ ነው ማለት ነው። ኤፒአይ አክሰስ ዩ ኦን ሳይት ማለት ነው። ኤፒአይ ማለት ልክ እንደነ አድሴንስ ምናምን አይነት ነገሮችን አድሴንስ እንትን ይሰጠናል ማለት ነው። አክሰስ ይሰጠናል። እንዲሁም ደግሞ ኤችቲኤምኤል ዌብ ኤፒአይ አክሰስ ይሰጠናል ማለት ነው። እንዲሁም ደግሞ 25% ሃይፒ ሪፈራል እንዲሁም ደግሞ ከሰከንድ ከሰርድ ሌቭል ማለት ነው። እንዲሁም ደግሞ አካውንት ሪፖርት ምናምን የሚሉ ነገሮች አሉ። ይሄንን ለማድረግ ደግሞ $49 እንትን ኢንቨስት ማድረግ አለባችሁ ማለት ነው። እንትን ማድረግ ከፈለጋችሁ እንግዲህ አፕግሬድ ነው የምትለውን በማድረግ ለኢትዮጵያ የሚሆነው አፕግሬድ ማድረጊያ እንግዲህ በቢትኮይን ወይንም በፔፓል ነው። በባንክ ወደ ውጭ መላክ ስለማንችል ማለት ነው። ስለዚህ እሱን መጠቀም ትችላላችሁ ማለት ነው። በእንደዚህ አይነት መንገድ እንትናችሁን ማሳደግ ትችላላችሁ ማለት ነው። እንዲሁም ደግሞ እዚህ ጋር ቶፕ ሜምበር የምትለውን በመንካት ቶፕ ሜምበሮቻችሁን መመልከት ትችላላችሁ ማለት ነው። እዚህ ጋር አሁን የየቀኑን ያሳያችኋል ማለት ነው። የየቀኑ ቶፕ ሜምበሮች ማለት ነው። ኦኬ ይከፈተልን ነው። እሺ አሁን እንደምትመለከቱት የዛሬው ቶፕ ሜምበር እንግዲህ $260 ነው ያወጣው ማለት ነው። ክሊክ ቱ ሴንድ ሜሴጅ በእምትለውን በመንካት ማናገር ቻላችሁ ስለ ዌብሳይቱ ሪልነት ለማረጋገጥ። እንዲሁም ደግሞ ጉግል ላይ እስኪ ስታር ክሊክ ብላችሁ ሪል ኦር ፌክ የምትለዋን መመልከት ትችላላችሁ ማለት ነው። ጉግል ላይ ሰርች ማድረግ ትችላላችሁ። ሪል ለመሆኑ ምንም ፌክ ነው የሚል ነገር አታገኙም ማለት ነው። ዩቲዩብ ላይ ሰርች ማድረግ ትችላላችሁ። ሁለተኛው ደግሞ $150 ነው ያወጣው ማለት ነው። ሶስተኛው $85፣ አራተኛው $70 እያለ ያሳያችኋል ማለት ነው ያወጡትን ሰዎች። ስለዚህ በጣም ደስ የሚል ዌብሳይት ነው። እንደምትወዱ ተስፋ አደርጋለሁ። በባንክ መክፈሉ ለራሱ አንድ ነገር ነው፣ በጣም ትልቅ ነገር ነው። በተለይ ደግሞ አፕግሬድ ካደረጋችሁትና ያለ ገደብ ነው ብሩ ማውጣት የምትችሉት። ስለዚህ የሰራችኋትን ማውጣት ትችላላችሁ ማለት ነው። አፕግሬድ በምታደርጉበት ሰዓት በተለይ ፕላቲኒየም ላይ አፕግሬድ የምታደርጉ ከሆነ ኖ ፒአውት ሊሚት ነው ያለው። ስለዚህ ሊሚት የለውም ማለት ነው። ለዚህ ያለ ሊሚት ማውጣት ትችላላችሁ። እንደምትወዱት ተስፋ አደርጋለሁ። ይሄንን ከተመቼ ደግሞ አፕግሬድ እያደረኩ የሚያሳይ ሌላ ቪዲዮ እሰራላችኋለሁ ማለት ነው። እና ስንት እንደማገኝ በአፕግሬድ ካደረኩ በኋላ ያለው ቪዲዮ እንደምሰራላችሁ ቃል እገባለሁ። ይሄንን ቪዲዮ ላይክ ማድረጋችሁ እንዳትዘነጉ፣ ቻናሌ ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።